ይህችን መሳሪያ ያገኘዋል አሸባሪው ኃይል ወረራ ሲያካሂድ ያው እንጀራ በመስጠት ከጥላቴ በጥልቆ የማረኳትን ክላሽ ይዤ ለትግል ወጥቻለሁ። ገበኛዬ ነው በማለት ገዳዬ ነው በማለት ይሄን መጥቼዋለሁ። 5 ፍሬ ጥይት ጋር ተረክቤዋለሁ። እዛው ገለውት? አዎ እዛው ገድኝ ሲሆን አሸንፋለሁ። አለባለዛ እንደወደቁት እንደነ ሰላምላክ ደጉ በዲያገት ወዲቄ መቆየት አለብኝ እንጂ አሁንም የአማራን ህዝብ መልሰው መስዋዕት ለማስከፈልና መልሰው አዛባ ለማስዛቅ ህገ መንግስቱን ተከትለው የሚሄዱ ባንዳዎች አሉ። አርበኛ ደሳለኝ ህገ መንግስቱ የአማራን ህዝብ ምን አድርጎታል ብለው ነው የሚያስቡት እርሶ? የኢትዮጵያ ህገ መንግስት ለመጀመሪያም የአማራ ህዝብ ያልተወከለበት በባንዳዎች የተመራ ህገ መንግስት ነው። መቀመቅ ያስገባ የአማራን ህዝብ ወደ ላይ ቀጥ እንዳይል የአማራ ምሁራኖች እንዳይናገሩ የአማራ ጀግኖች እንዳይወጡ የሚያደርግ ህገ መንግስት ነው። አርበኛ ደሳለኝ ይሄ ህገ መንግስት አይነካብን የሚሉ ሰዎች አሉ። የወጣው ህገ መንግስት አማራ እንደኛ አማራን አይወክልም። ወልቃይት ራያ የሄደው በአማራ አይደለም እያለ የገሰሰን ይሄ ህገ መንግስት እንጂ ማታ እየወሰደ እየገደለ ጧት ለቅሶ ይደርስ ነበር። ህዝብ የምጠሉት ህዝብ አለ ወይ? የአማራ ፋኖ የሚጠላው እኩልነት አኮንም ብሎ ያለውን ባንዳ እንጂ የማንንም ህዝብ አይጠላም። እኔ በእርግጠኛ የምተማመንበት ሰላምን ነው። እርግጥ ሰላምን ነው። ሰላም ግን የሚመጣው አሸባሪው ኃይል አምባገነኑ ኃይል ሲደመሰስ ነው። የምንደራደረውና አብረን ዳኝነትም ሆነ አብረን ሰላምን የምንፈልገው የኢትዮጵያ ህዝብ ጋር እንጂ አሸባሪ ጨፍጫፊ በዱረን የአማራን ህዝብ ከስብሰባ ላይ ከትምህርት ቤት ህፃናት የሚጨፈጭፍ ሰውዬ ጋር መደራደር እኔ እንደራሴ አልፈልግም። ዘራፊ ነው የሚለው ነብርን ሲያጥላሏት ዲመናየት ይሏታል። ዘራፊ እሱ ነው። ዘራፊ ብልጽግና ነኝ የሚለው ቆሻሻ መንግስት እንጂ ፋኖ ንጹህ ነው። ይርበውም ችሎ ወደ ቤታቸው ይግቡ፣ መኖሪያ ቤታቸው ይከበርላቸው፣ ጥቅማ ጥቅም ይከበርላቸው፣ ወደ ቤታቸው ይግቡ ይባል። አርበኛ ደሳለኝ ምን ይላል? እኔ የወጣሁት ጥቅማ ጥቅም ፈልጌ ቢሆን እዛው ስሰራበት ከነበረው ላይ መስራት ይችል ነበር። እንደው የሚናፍቋት የሚጓጉላት ቀኔቷ ናት። አንድነት የአማራ ህዝብ አንድ እንዲሆን እጓጓለሁ። ሙጫ ላይ ሲሞት እኔ በሞክላለሁ፣ ግን እድሜ ስላላደለ ከ43 ጊዜ በላይ ተዋግቻለሁ። ፈሪዎች አትፍሩ፣ አማራ ፈሪ የለብን። እልቅ አብረህ ተዋጋ፣ አብረህናና ነፃ ያሳውጅ። ሰው እንደ ተዋጋ አይሞትም። ናቶለ አትፍራ፣ ምን ጊዜም ፈሪ ነው መሃል ላይ የሚሞተው።